አታለለች ሴት በውበቷ ስማ አላህ ይጠብቅህ አህመድ ብን ሰዒድ ከአባቱ ይዞ እንዲህ አለ እኛ ዘንድ ኩፋ ውስጥ አንድ አቢድ የሆነ መስጂድ አዘውታሪ ወጣት ነበር መልከ ቆንጆ ዝምተኛ የሆነ አንዲት ቆንጆና ውብ የሆነ ሴት አየችው አፈቀረችው ፍቅሯን በረታባት ከለታት ባንዱ ቀን መንገድ ላይ ቆመችበት እሱ ወደ መስጂድ ሊሄድ ሲፈልግ አለችው የማናግርህ አንዲት ቃል አድምጠኝና ከዛም የምትፈልገውን አድርግ ሄደ አላናገራትም ከዛም እንደገና መንገዱ ላይ ቆመችበት እሱ ቤቱ ሊሄድ ሲፈልግ አለችው አንተ ወጣት የተወሰኑ ቃላቶችን አድምጠኝ የምነግርህን ትንሽ አቀረቀረና አላት ይሄ የሚያስጠረጥር ቦታ ነው እኔ ደግሞ ጠላለሁ የጥርጣሬ ቦታ መሆኑን አለችው ወላሂ እዚህ ቦታ የቆምኩት አንተ ሁኔታ ማላውቀኝ አይደለም የምነግርህን እንዳጠቃላይ ግን ሰውነቴ ባንተ ሐሳብ ተወጥሯል በአላህ በኔና ባንተ ጉዳይ በአላህ በኔና አንተ ጉዳይ አደራ አለ ወጣቱ ወደ ቤቱ ሄደ መስጊድ ፈለገ ግን አልቻለም መስጊድ ፈለገ ሰላቱን ማወቅ አቃተው ወረቀት አነሳና ደብዳቤ ጻፈ ከቤቱ ወጣ ሴቷ እዛው ቦታ ላይ ቆማለች ደብዳቤውን ወረወረላትና ወደ ቤቱ ተመለሰ ደብዳቤው እንዲህ ነበር ቢስሚላህ الرحمن الرحيم እወቂ አንቺ ሴት ሆይ አላህ ተባረከ ወተዓላ ሙስሊም ባሪያው ሲያምጽ ይደብቀዋል ባሪያው ዳግም ወንጀል ሲመለስ ይደብቀዋል የወንጀል ልብስን ሲለብስ ማለትም ሲዘወትርበት ግን አላህ عز وجل ለራሱ ቁጣን ይቆጣል ሰማይ ምድርን ተራራን የሚያጠብቅ ቁጣ ዛፍና ፍጥረቱን የሱን ቁጣ ማን ይችላል እኔ ያንን ቀን አስተውሻለሁ ሰማይ እንደ ዘይት አተላ የምትሆንበትን ጋራዎች በቀለማት እንደተነከረ ሱፍ የሚሆንበትን ቀን ህዝቦች የሚንበረከኩበትን ለታላቁ ኃያል የኃይል አያያዝ እኔ ደግሞ ወላሂ ራሴን ለማስተካከል እንኳን ደክሜያለሁ እንዴት ሌላን ማስተካከል ይቻለኛል ህመምተኛ ከሆንሽ እኔ ሐኪም እጠቁምሻለሁ አሳማሚ ቁስሎችን የሚያክም የሚያደክሙ ህመሞችንም እሱ ያለማቱ ጌታ ነው ጥያቄሽን የሆነ ታድርገሽ ወደሱ ሂጂ እኔ ወላሂ ቢዚ ሆኛለሁ እንዲህ በሚለው የአላህ ሱብሓነሁ ወተዓላ ቃል የቁጭቱን ቀን አስጠንቅቃቸው እኔ ወላሂ ካንቺ ቢዚ ሆኛለሁ በአላህ ሱብሓነሁ ወተዓላ ቃል ቅርቢቱንም የትንሣኤ ቀን አስጠንቅቃቸው ልቦች ጭንቀት የተሞሉ ሆነው ላንቃቸው ዘንድ የሚደርስበትን ጊዜ ለበዳዮች የላቸው ምንም ወዳጅና ተሰሚ አማላጅ አላህ አይኖችን ክዳት ያውቃል ልቦችን የሚደብቁትን ሁሉ ከዚህ አያ ወዴት መሸሻለሁ እኔ ካንቺ ቢዚ ሆኛለሁ በአላሁ ተዓላ ቃል እኔ ጌታዬን ካመጽኩ ፈራለሁ እኔ ጌታዬን ባመጽ የታላቁን ቀን ቅጣት ፈራለሁ ከዛም ከቀናት በኋላ መጣች መንገዱ ላይም ቆመች ሲመለከታት ወደ ቤት መመለስ ፈለገ አለችው አንተ ወጣቱ እንዳትመለስ ካሁን በኋላ መገናኛችን አይሆንም አላህ عز وجل ፊት ካልሆነ በቀር ብርቱ ለቅሶንም ማለቀሰች ከዛም ማለችው ምክረኝ የምሰራበትን ወጣቱ ማለት አላህን በመፍራት መክርሻለሁ በድብቅም በግልጽም አላህን በመፍራት መክርሻለሁ በድብቅም በግልጽም ራስሽንም ጠብቂ ያላህንም ቃል እንዲሚለው አስተውሺ ويعلم ما جرحتم بالنهار ثم يبعثكم فيه ليقضى أجل مسمى ثم إليه مرجعكم ثم ينبئكم بما كنتم تعملون وهو القاهر فوق عباده ويرسل عليكم حفظه حتى إذا جاء أحدهم الموت توفته رسلنا وهم لا يفرطون ثم ردوا إلى الله مولاهم الحق ألا له الحكم وهو أسرع الحاسبين قال على أقرقرች ብርቱ ለቅሶንም ማለቀሰች ከመጀመሪያ ለቅሶ ይበረታ ቤቷን አዘወተረች ኢባዳም ጀመረች እስክትሞት ድረስ እንዲሁ ማድረግ አልተወገደችም ወጣቱ ከዛ በኋላ ያስታውሳት ነበር ለሷም እያዘነና እየራራ ያለቅስ ነበር ሰማይ መንገድ ጓዴ ሰማሽ ዱንያን ማላታለለቻቸው ሴትን በውበቷ አልፈተነቻቸው እሷም ምክሩን ሰማች በጌታዋም ንግግር ተጠቀመች በፈተናዎችና በመከራዎች ማታለያዎች ፊት መጽናት በእምነት ላይ ያለው የኢማንና የእኽላስ እውነተኝነትን አመላካች ነው ሩሆችም ከፍ ካሉና በአላህም ከተንጠለጠሉ
አካል የቅጣት አይነትን ይሸከማል ለዚህም ሩሑን ማሳደግ አካልን ከማሳደግ የበለጠ ወሳኝ ነው